Abofa. Hey, Nutso, Lediki. Yes, I do. Aye. Amoga. Derasano. Barkane. Hola, dula marola. Hola, yo acharola. Yo shokusha kombati. Yo tronena yo tro. Tronena zigro. Hola, tu kaza zigro. No. I don't show ukite. I don't show kusha kombati. No. ውስጥ ነው ከ45 ስንት ኪሎ ሜትር መተን ነው 17 ኪሎ ሜትር ወደ ዳገት መተን ነው በጣም ያምር ገቢያውን አያችሁት አሁን የምንሄደው ወደ ሃይዞ ዶርዜ ኮሚኒቲ ቪሌጅ ነው እሺ የመንደሮች ሁሉ አውራ የንጉስ ዘውዴ ልጅ አሁን ላይ መኮንን ያለበት ቪሌጅ ላይ ዋናነት ወደ 9 መንደራት አሉ አሁን የምንሄድበት መናገሻው የሆነበት ወደ ሃይዞ ዶርዜ ኮሚኒቲ ነውና እንኳን ደህና መጣችሁ ይላል እንኳን ደህና ቆየ ደስ ዋናነት አምሮና ደምቆ የምታዩት እሳቸው ወረዲ የንጉስ አያት ናቸው ራስታውን ተቀላቀለ የዚህ መንደር ንጉስ ናቸው እና እሳቸው ደግሞ የንጉስ አያት ናቸው እኛው ወንድሙ ነው እዚህ ጋር አክስቶቹ ቤተሰቦቹ አጠቃላይ እዚህ ካሉ እቶቹን ጨምሮ ዋናነት እናንተን እንኳን ደህና መጣችሁ እዚህ ቆምት እስሞላል ሰላም እና በአጠቃላይ እንደ ዶርዜ ባህላዊ መንደር ሳርን ለእርቅ ሳርን ለሰላም ሳርን ለፍቅር ብለው ሳርን ይሰጡ ከዛ ቆይና ከመፈልጉ ሳርን ሳርን ያላችሁ እንትን ሳሩን ሰዎች ማራችሁ ደስ Mama mahal. Shippy di. Belum ada bukan. Ada lauk mana kurang saja. Ana beri kape the.
Saro ፋሚሊ እንግዲህ የጋሞን ልብስ እየለበስን ነው። አሁን ከሰውነት ወደ ነብር ልቀየር ነው። ተመልከቱ። አሁን ወንድ ምን ማለት እንደሆነ ታያላችሁ። ነብር ሰውን ታይኛላችሁ። አሁን አያችሁ። በጣም እንግዲህ እግዚአብሔርን የሚያስደስት ነገር ቢኖር ይሄ ነው። በዚህ ዓለም ላይ ስትኖር በባል ይሄው እሺ አስፈልግም ዘመን ሲጀመር እዚህ በቃ እዛ ከተማ የሚመስል ምን ነገር ምን ነው እሱ የቲክቶክ ነው ልትወጣ ነው እሷ እሱ ቀጥ ብቻ ነው። እሺ ናይስ እንዴ እንዳይገለብ ና የቲክቶክ እና ወደኔ ና በቃውን ጋሞ መስላል እንዴ ነኝ እኮ መጀመሪያ አይደለ አዎ ስቲኮ ነው አላሳያኩት አያታ ሰማ ማናት እኔ አላቀተ ሲያምር ወደ ቤቱ ስትሬት ፋይቭ ጌት ነው የሚለው ነው። ከዛ አንተ በጋሻው ትንሽ ትንሽ እጂ ይሄን ደግሞ ሳሩን ከጦሩ ጋር ለምን የምታደርገው ለማብራት ላንቺ ይፈቀዳል። ላማ ቆይ ይሄኛው ጋሻ ያደካከሙት ጣሊያኖች ናቸው። ሲተኩሱበት የብዙ አመት ነው ማለት ነው። አይተዋል። ሲሪየስ እጅ የሚፈታ ሰሮ እንዴ አይ አልዞረም ዞሮ አይደል እስታይሉ ምን የኔ ነው ምን አለ መሰለህ እዚህ አካባቢ ሰው ፈረስ ጋላቢ ናቸው እና ሰፋ እንዲል ተደርጎ ፈረስ ጋልቢ ይሄ ሰፋ አጣች ድረስ እንዲካለ ይቀላል። ፈረስ አለ ልትጋልቢ ነው ጃናት ሰው የወጣንበት ልብስ ቀይረን ተጣንበት እስኪ አንዴ ወንድ አይስቅም ኮስተር ነው የሚለው በነገራችን ላይ ለዛ ነው ቅድም ጀምሮ ኮስተር ማለት ሴት ልጅ ናት የምትስቀው ወንድ ልጅ እዚህ አይስቅም መጀመሪያ ሰሮ ማለት ሰላም እንደማለት ነው። ውደትዬ እንግዲህ አሁን የምንገኘው በአርባ ምንጭ ማነው ልዩ ቦታው ዶርዜ ሃይዞ በምትባል ቦታ ነው። አቀባበልም በስነ ስርዓት እናቶቻችን እንዲሁም ደግሞ ወጣቶች ወንድሞቻችን የባህል ልብስ በመልበስ የንጉሳውያን ዘሮች ናቸው ተቀበሉ እና በጣም የሚያምር ደስ የሚል ባህል ደስ የሚል አክብሮት ነው ያላቸው። የሳሩ ስያሜ ሰላምን እንትን ይላል። ሰላምን በቃ አለ አይደለ እንትን ያስታውቃል። ሰላም የሰላም ምልክት ነው ለነሱ የይቅርታ ምልክት ነው እና
አቀባበላቸው በጣም የሚገርም ነው። እኔ በየሄድኩበት ቦታ ላይ እንደዚህ አይነት አቀባበል አይቻላቅም። በጣም ነው የሚያምሩ፣ በጣም ነው ደስ የሚሉት። ከሴቶች እስከ ህፃናት ጭምር በየመንገዱ እየዘፈኑ ሲቀበሉ ነበረ እና በጣም ነው ደስ የሚለው። እግዚአብሔርን በጣም ትለያላችሁ። ወይኔ ያስተዳደጋችሁ። በዛ ላይ ደግሞ ባህሉ ሴት ልጅ መሳቅ ፈገግ ማለት ትችላለች። ወንድ ልጅ ግን ቆፍጠን ኮራጀነን ማለት አለበት። ግዴታ ባህሉ ነው። መሳቅ አይችልም። ደስ የሚለው ነገር ማለት ነው። እና ባህላቸው ደግሞ ያው እንደምታዩት ነው። ድምቅ ብለው እየዘፈኑ ነው የተቀበሉ። እኔ በጣም ደስ ብሎኛል። ሞጣ ራሱ አይመስለኝም። እዚሁ ነው የምቀረው። አርባ ምንጮች በጣም ትለያላችሁ። በጣም ነው ደስ የምትሉት። ወዳችኋለሁኝ። አብራችሁን ቆዩ። ብዙ ጊዜዎችን እናሳልፋለን ብዬ አስባለሁኝ። ወዳችኋለሁ። መልካም ቆይታ። ወደ ዶርዜ ሃይዞ ኮሚኒቲ ቪሌጅ አሁን የምንገኘው ወደ ሃይዞ ዶርዜ ኮሚኒቲ መንደር ውስጥ ነው። ይሄኛው ማህበረሰብ ከሌሎች ለየት የሚያደርገው የንጉስ መናገሻና የመንደሩ ሁሉ አውራ ወይም መሰረት የሚባልበት አካባቢ ነው። ዋና ገለጻችንን ስንጀምር ከቤቱ አሰራር ጥበብ እንመለከታለን። እናንተን ለመጠየቅ ያህል የቤቱን ቅርጽ ተመልከቱና ምን እንስሳ እንደሚመስል እስኪ ገምቱ። ደስ ያላችሁ ብቻ የእንስሳ አንተ ፌስ እንዳለ ይታወቃል። የምን እንደሆነ ግን ግራ አጋባኝ። ቴኬፍ የዞን ነው የቤቱ ወደ ጥበብ አሰራር የዝሆን ቅርጽ ይመስላል። እንዳጠቃላይ እንደሌላ አካባቢ ወይም ዝም ብሎ የተሰራ የቤት አይነት ሳይሆን ከሌሎች ለየት የሚያደርገው አንደኛ የዝሆን ቅርጽ የሰሩበት ምክንያት ከ400 ዓመት በፊት እዚህኛው አካባቢ ላይ ዝሆኖች ይኖሩበት ነበር። እነዚህ ዝሆኖች በአካባቢው ያለመመቻቸት፣ የአየር ሁኔታ፣ የሰው መስፋፋት ጋር ተያይዞ እኚህ ዝሆኖቹ ሚግራንት ወይም ተሰደው ወደ ኬንያ ጨበራቸው ይችላል እና ወደ ተለያዩ የኬንያ ፓርኮች ላይ ተሰደዋል። እሱ ምክንያት ለማድረግ የዚህ ማህበረሰብ በድሮ ጊዜ ዝሆኖችን ለትራንስፖርቴሽን አገልግሎት ይጠቀማቸው ነበር። እነሱን ለማስታወስ የቤታቸውን ዕደ ጥበብ በዝሆን ቅርጽ ሰሩ። ከሌላው ለየት የሚያደርገው አንደኛ የቤቱ አሰራር እንደምትመለከቱት በአብዛኛው ከቨሬጁ የቀርከሃ ውጤት ነው። ዶርዜ አይደል ያላችሁት? ዶርዜ ማለት ትርጉሙ ምን ይመስላችኋል? እኔ አላውቅም። ዶርዜ ማለት ሸማኔ ማለት ነው። አጥራቸውን ተመልከቱ። በጥበብ የተሰራ ነው። ሽመና ሽመና። ቤታቸውን ተመልከቱ። ሽመና ሽመና እያንዳንዱ ጥልፍ ስፌት ነው። ለዛ ዶርዜ ማለት ሸማኔ ማለት እና ቤታቸውን ስትመለከቱ እያንዳንዱ የስፌት ውጤት ነው። እላኛውን ፓርት የቀርከሃ ገለባ ነው ያለበት። በውስጡ ደግሞ ቀርከሃዎቹ ራሳቸው ይሰፋፋሉ። በአጠቃላይ ይሄ ቤት ከሌላው ለየት የሚያደርገው ምሰሶ የለውም። ኦኬ፣ ምሰሶ የለውም። በራሱ ነው የሚቆመው። በራሱ ነው የሚቆመው። ሲቀጥል ደግሞ እንደዚህ ያደርጉበት ዋነኛ ምክንያት ይሄ ቤት በአጠቃላይ ቁመቱን ስንመለከት ከ14 እስከ 16 ሜትር ነው ከፍታ አድርገው የሚሰሩት። ለምን ካላችሁ ይሄ ቤት በጊዜ ሂደት ውስጥ እያጠረ የሚመጣ አይነት ቤት ነው። ምሰሶ ስለሌለው ወርታች ዝቅ ማለት እድል አለው። ለምን ካላችሁ መሬቱ ሚስጥ ይበላዋል። በጊዜ ሂደት ውስጥ ሚስጥ በበላ ቁጥር ዝቅ እያለ ይመጣል ቤቱ ራሱ እና በዛ አጋጣሚ ምን ይጠፋል? ኩምቢ ይጠፋል። የዝሆኑ ይሄ ቤት ታያችኋል። ስንት ዓመት ይመስላል? እንደዚህ ነበረ? ከዚህ በላይ ነበር። ከዚህኛው ቤት ይበልጣል እንጂ ይበልጥ ነበር። እንደዛ ከሆነ 40 30 ግን 10 ዓመት አንቺ ደግሞ ከመቶ ዓመት በላይ ዝቅ እያለ መጣ። የዶርዜ ሃይዞ ኮሚኒቲ ቪሌጅ የንጉሱ አያትየው መኖሪያ ነበር። ይሄ ቤት በጊዜ ሂደት አጥሮ ነው እንደዚህ ይሄን ስቴጅ እንደዚህ ነው ራሱ ነው ዝቅ እያለ የሚጫወተው እና በአጠቃላይ ዶርዜ ቤታቸው እንደዚህ ሲሰራ ሜትር ነበር ሲሰራ 16 ሜትር የቤት አዎ። እና የዶርዜ ቤት እንዳሰራር ጥበብ እስከ 150 ዓመት የሚቆይ አቅም አለ። ቤቱ ጣሪያው በ6 ወር ልዩነት ይታደሳል። ገለባው ማለት ይሄ ያረጀ ሲመጣ ገለባው የታደሰ ይመጣል። እዚህ ጋር ታቻ አይደለ? ከስራውን እንትን እያለ ነው። አዎ እርግጥ ስላለ ታደሰ። እንደዚህ እየታደሰ የሚመጣ ነው ቤቱ። ቤቱ እስከ 150 ዓመት የሚቆይ አቅም አለ። በዋናነት እዚህ ቤት ላይ ስንመጣ ለምንድን ነው ምሰሶ ያለው ብትሉ አንደኛ የሞተው አካባቢ ለዓለም ለመኖር አልመች ቢላቸው ይሄን ቤት
ከአንድ ቦታ ወደ ሌላ ቦታ ሙቭ ማድረግ ይችላሉ። ተነስቶ መቀየር ይችላል። ወደ ሌላ ቦታ መሄድ ይችላል። ከ50 እስከ 60 ሰዎች በአንድ ላይ በመያዝ ወይም የአንድ ቀበሌ ነዋሪዎች የአንድ መንደር ነዋሪዎች ተዳድረው ያሉ እና እንዳጠቃላይ ውስጥ ስንገባ ለየት ያለ ነገር ይኖረናል። ግን ሌላ ነገር ይጠይቃችሁ። ያቺኛውን ቤት ተመልከቱ። ለየት ትላለች አይደለ? አንስ ትላለች። አሰራራ ይለያል። ጆሮ የላትም እንዴ? የምን ቤት ይመስላችሁ? የሙሽራ ቤት አንቺ ከዚህ በፊት መተሻል እንዴ? የጫጉላ ቤት ነው እንግዲህ። ሁለት ካፕሎች ወይም ሁለት ባልና ሚስቶች ከተጋቡ በኋላ ለ3 ወራት እዚህኛው ቤት ውስጥ አብረው ያሳልፋሉ። ለ3 ወራት ቤቱን አሳይቱኝ። እዚህ ተመልከቱ። ካሜራማን አዝሮ እንዴ አንቺ እንዴት አወቅሽ? ያንንም በአጠቃላይ ለ3 ወራት በውስጣዊ ቤት ውስጥ ይቆያሉ። ሙሽሮቹ ወደ ውጭ ሳይወጡ 3 ወር። አዎ ለሻወርና ለሽንት ቤት ብቻ ነው ይወጣው። ኦኬ እስከ 3 ወር ድረስ 3 ወር ድረስ ምንም ስራ አይሰሩ። ለምን? አንደኛ ልጅቱን የልጁ ቤተሰብ ምን ያህል ይንከባከባታል የሚለውን ለማየት የልጁ ቤተሰብ ቼክ እንዲደረግ ምን ያህል ልጅቱ ቆንጆ ሆና ምን ያህል አምራ ምን ያህል ወፍራው በ3 ወር ውስጥ ይገመታል። ለሽማግሌዎች ይታያል። ልጅቱ በ3 ወር ውስጥ ቆይታ እዚህ ካልወፈረች ወደ እናቷ ቤት ድጋሚ ትሄድና እንድትታይ ይደረጋል። ችግሩ ከነሱ ቤት ነው ወይም ከዛ ቤት። ስለዚህ እናቷ ቤት ሄዳም ካልወፈረች ወይ እናቷ ቤት ሄዳ ከወፈረች ልጁ ቤት ችግር አለ ማለት ነው። ለዛ ይሄን ይታያል። ሲቀጥል ደግሞ በጋብቻ ሂደት ውስጥ አብዛኛውን የ3 ወራት ጊዜ ውስጥ ልጅ የሚረገዝበት ጊዜ ተብሎ ይታሰባል። በእነዚህ ቆይታው ውስጥ ታረግዘው እንዲወጣ ይፈልጋል። ወደዚህ ስመጣላችሁ የጫጉላ ቤት ውስጥ በሚቆዩበት ሰዓት አባትየው ከግቢው ላይ ወደ ዳር አካባቢ ላይ እንደዚህ አይነት ቤት 16 ሜትር ቁመት ያለው ቤት ያስታል። የልጇ አባት እነሱ ውስጥ አይደለም 3 ወራት የሚቆዩ ከሁለት ወር በፊት እዚህ ጋር 2 ወር የሚፈጅበት ቤቱን ለመስራት 2 ሰዎች ብቻ ናቸው የሚያስፈልጉት። በአጠቃላይ በጥራት እንዲሰራ ተለቅሞ እንዲሰራ ስፌትም ስለሆነ ረጋ ተብሎ ተለቅሞ በ2 ወር ቆይታ ውስጥ እንደዚህ አይነት ቤት ይሰራል እና ከ3 ወር ጫጉላቸው በኋላ ወደ ዋናው ቤታቸው ይገባሉ። ቤቴ ማን ነው? የሙሽራው ቤቴ ማን ነው? የእናት አባት ቤት። ቤቴ ማን ነው? እግዚአብሔር ቤቴ እግዚአብሔር እና ቤቴ እግዚአብሔር ለምን እንደሆነ ስገባ አሳያቸዋለሁ። እየጠየኳችሁ ላግኝ ትክክል። እሺ እና ቤቴ እግዚአብሔር ነው። ዱርዜ ቤቴ እግዚአብሔር ነው ሲል ቃል አይደለም ተግባር ሲል ያሳያቸው። ጦር ውጭ ነው የሚቆመው። ኮፍያ ዝቅ ይላል ይወልቃል። ዝቅ ተብሎ ሳሮታ እየተባለ አሁን ወር ባለው ሳሮታ እንደረስ ይባላል። ወንድ ቀርባል ሲል ሰሮ የኢትዮጵያ ሙዚቃ ነው። ይሄ ነው ግጥሙ ራሱ ግጥሙ ይሄ ሙዚቃው ራሱ ይሄ ነው የሙዚቃው ህይወት የኢትዮጵያ ጋራ ሸንተር ነው የሚለው አሳልፋችሁ መጣችሁ እና ደግሞ የኩበቱ ሽታ የሚለው ደግሞ አሁን እዚህ ውስጥ ነው። ዋናነት ልጀምርላችሁ ይሄው ጊዜ ቤት ውስጥ ነው ያለው። ሚኒስትር ነው ያለው ጎጆ ቤት ውስጥ ሚኒስትር ያለው ቤት ውስጥ ሚኒስትር ያለው እግዚአብሔር ቤት ውስጥ ሚኒስትር ያለው ዶርዜ ያው ዶርዜ ቤት አሁን ሚኒስትር ያለው እንደዚህ ነው የተሰራችበት ጎጆ ቤት አስታጊ አሁን ሚኒስትር ዞምቤ አሁን ሚኒስትር ያለው አስታጊ እሱ ነው ራሱ ሆድስት ነግረው ይመስላል። እንጂ ዝም ብሎ መናገር ብቻ እንዳይሆን ትክክል። አሁን ያለን የዞን ውስጥ ነው። የዞን ውስጥ ደግሞ ብዙ ፓርቲሽን አለ ወይም ብዙ ክፍፍል አለ አይደለ? አሁን ምንም ያለንበት ቦታ ወይም የቤቱ ሳሎን አካባቢ ላይ ነው እና በአጠቃላይ የምታዩት መሰሶ የለውም እና ለቤቱ ብዙ ፓርቲሽኖች አሉ። ከብዙ ፓርቲሽኖች ውስጥ ቀድሞ ውጭ ላይ ያሉ ይሄው ደግሞ ወበት ማሶች ይታያችኋል። የዞኑ ወበት ማሶች አሉ። አይን አለው አፍንጫው ትራንኪንግ አድርጎ እንዴ
ይሄበት ማስወጫ አለ። ይሄበት ማስወጫ ያ አይኑ ነው። ሁለት አይኖች ናቸው። ይሄ ደግሞ አፉ። ይሄ ደግሞ ኩምቢው ስር ማለት ነው። ኩምቢው ስር ያለው እና አሁን ያለው ይዞሮ ውስጥ ነው። እና ይሄኛው አካባቢ እሳት የሚነድበት ማታ ላይ ቡና የሚፈላበት አባቶች ባለቤት የተቀበሉ ያወቁ ልጆች ቡና ያፈሉላቸው ወደ ሰጠላቸው የሚያሳልፉበት ኤክስፒሪየንስ ነው። ይሄኛው እሱ ነው ሳለ ይሄኛው የከብቶች በረት ከጎን ያለው እኮ ሸቶኛል። ይሄ የከብቶች በረት ነው። ምን አለ መሰላችሁ? ስልኩን ጠጋ ምን አለ መሰላችሁ? ዶርዜ የከብቶችን በረት አብሮ ሲያደርግ ብዙ የተለያዩ ምክንያቶች አሏቸው። አንደኛ ከብቶችን አብሮ የሚያሳድጉበት ቸሩ መድኃኒዓለም ይሰማል ይላል ፈጣሪ የተወለደበት ይሆናል በረት ውስጥ እነሱን በረት አብሯቸው አይራቅ ብሎ ማለት ነው። በረቱ ግርቡን እሱ የተወለደበትን ያስታውሳል። እና ይሄ ጋር ተያይዞ ፈጣሪ የተወለደበት ስፍራ እንደመሆኑ መጠን አንድ ሌላ ተግባር አለ። እዚህ ዶርዜ ላይ ባልና ሚስት ቢጣላ ልጅ ቢያጠፋ ወደ ውጭ አይወጣም። ወደ ውጭ መውጣት አይቻልም። ወደ በረት ነው የሚገባው። ይቅር ለማን? ለእግዚአብሔር። ይቅር ለእግዚአብሔር በመድኃኒዓለም እና ባል ሚስቱን አጠፋች ብሎ በረት ውስጥ ገብቶ ይዞ የመምታት የሚያንስ ስልጣን የለውም። በረት ውስጥ ከገባች አይመታትም። ይቅር ለእግዚአብሔር ይቅር ይቅርታ ነች። አይደፍርም። ለፈጣሪ ሰጠችው። ዛም ነው እንግዲህ እዛ ፈጣሪ የተወለደበት ስፍራ ውስጥ ገብቶ ከመታ ፈጣሪ ነው የተተላለፈ። አዎ እና ለሽማግሌዎች ራሱ በረት ውስጥ ገብቶ መታኝ ብትል በጣም አካባቢው የተነወረ ይረገማል፣ ይነወራል። እና ልጅ ማጥፍቱ በረት ውስጥ ከገባ አባት አይነካም፣ እናት አትነካም። በቃ ና ተቀመጥ ነው። ቀጣዩ ምክንያት ልንገራችሁ። ያለንበት አካባቢ 2500 አባቢ ሲለብላል ቅዝቃዜ አለ አይደል? ማታ ላይ በጣም ይላል። እና እዚህ አካባቢ የከብቶቹ ሽታ ደግሞ ሌላ ሙቀት ይሰጣቸዋል። ከብቶች ናቸው አሉ እና ሙቀት ይሰጣቸዋል። በረቶቹ ይመስላሉ። በዚህ በኩል ያለው ደግሞ ይታያቸዋል። ትላልቅ ስራዎች ጠጋብ እኚህን ስራዎች እንደ ስቶር ነው የሚጠቀሙት። እንደ ስቶር እህል እንደ መጋዘን ማለት ነው። እህል የሚቀመጥበት የተለያዩ ነገሮች እናቶች የሚያስቀምጡበት። እናቶች ብቻ ወንድ አይገባም። ወንድ መግባት ያለበት ቦታ ብቻ ነው። ማጀት እንደማለት ማለት ነው። ወንድ መግባት ያለበት ቦታ ብቻ የሚገቡ፣ ሴት ቦታ አይፈቅድም። እዚህ ጋር ደግሞ ሎካል ሊከድ ሀሪቄ፣ ቦርዴ፣ ባህላዊ መጠጦች ይዘጋጃሉ። እዚህም ሴት ነው የሚገባው። ሌላ ነገር ላሳያችሁ። ይሄ ማስተር ቤድሩም ነው ነገራችን ላይ ባልና ሚስት የሚተኙበት ነው። ከዛ ውጪ ሌላ ሰው አይተኛም። አሁን የዚህ ቤት ልጆች ትላልቅ ስለሆኑ እዚህ ላለው ደረጃ ተነሳ። በፊት ደረጃ ነበረው። ኦኬ እንደ ፍሎር ተነባባሪ ያለው ማለት ነው። እና ልጅ ከአባት እና ከእናት በላይ የሚተኛው እድሜው እስከ 10 እስኪጠጋ ከ10 በኋላ መንደር ውስጥ ቤት ይሰራል። አነስ ያለች ቤት ኦኬ። ቤተሰቡ ጋርም አይሆንም። ከ10 በኋላ ግቢ ውስጥ እንደ ቅድሞቹ አሁን ቤት ይሰራላታል። አሁን ልክ በከተማ ሰርቪስ ካለ ልጅ ወጥቶ ሰርቪስ ውስጥ ይገባል አይደል? እንደዛ ግን ቤት እንደዚህ አይነት አነስ ያለች ቤት ጋብቻ ደርሷል የሚል አይነት ቤት ሳይሆን አነስ ያለች ቤት ይሰራለታል። ይታያችኋል። ሌላ ነገር ቅድም ቤት ለማን ብያለሁ? ቤተ እግዚአብሔር አይደል? እንደዚህ እንደ ቃል ሳይሆን ተግባር ነው ሲል የእግዚአብሔር መሆኑን ለማሳየት 2 መኝታ በር ላይ ሰርቷል። አይታችሁ? አዎ አይቻልም። እንግዳ ማለት ነው። እንግዳ ማለት ቤተሰብ ስጋ ማንኛውም ሰው የመሸበት አንኳኩቶ የማደር መብት እና ቤተ እግዚአብሔር ነው ሲባል 2 መኝታ አዘጋጅቷል። ለምን እንግዶቻቸውን በር ላይ ያስተኛሉ አይደለ? ለምን ወደ ጓዳ ያስገቡ አይደለ? ወደ ፊት ለፊት ለምን አመጣቸው ከተባለ የሚመጣው እንግዳ ህመም ሊኖርበት
የከብት ሽታን ላይወድ ይችላል። አስም የተለያዩ ሊሆን ይችላል። ይሄኛውን ላይ ቋቋም ይችላል። ጭስ ሊወድ ሰው ሊሆን ይችላል። ማታ ላይ እሳት ይነዳል። እሱን እንዲቋቋም ፊት ለፊት ላይ ጭሱ ስለማይሄድ ጭሱ ወጥቶ ከወጣም ወደ ላይ ነው የሚወጣው፣ ወደዛ ቤት አያልፍም። ለዛ ፊት ለፊት ላይ ነው። ሲቀጥል ደግሞ እንግዳው ጠዋት ላይ ተነስቶ የጀመረው መንገድ ሊያስቀጥል ከፈለገ ሌሊት ተነስቶ ይሄዳል። አመስግኗቸው ጠርቷቸው አይደለም። ቤቱ ቅድም ስትገቡ ዝቅ አላላችሁ? ሰላም አላችሁ? ዝቅ ማለት ምን ማለት ነው? ሰላም ማለት አይደለም። ቤቱ እናንተ ሳትፈልጉ ሰላም እያላችሁ ትገባላችሁ። ይህም ሰው በውስጡ አመስግኖ ዝቅ ብሎ ይወጣል። የዚህ ቤት ቤተሰብ የተባረከ አሳድሮኝ አብቶኝ ያለጡኝ ያስተምራል። ጠርቶ አይደለም ሌሊት ተነስቶ ሰዎችን ሳይረብሽ እግዚአብሔር በቃ ይሆናል አይደለ? የተጻፈው ነገር የሚኖረው ማህበረሰብ ነው። እና ምን አለ መሰለህ ቅሎቹ ይታያቸዋል አይደል? የተሰጠው እነዚህ ካሜራ ማሳያ ሁሉም የተሰየመላቸው ሰዎች አሉ። አባት አባወራ በዚህ ነው የሚለው። ኦኬ በትልቁ ቀደም ለምሳሌ የጠራቸውን መጠጦች ማለት ቦርዴ እና የሚዘጋጁ እህል ከገብስ ከስንዴ የሚዘጋጁ ባህላዊ መጠጦች አባት አያቱ ወይም የቤተሰቡ የአባት አባት ሊመጣም የቤቱ አባት ማለት ራሱ ለዛ ለየት ባለ ነው። የእሱ ክልል ማንም አይመጣም። በሱ ክልል እሱ ብቻ የሚጠጣው ሌላ ኢቨንት ነው። አንዳንድ ቅሎች የቤት ቅሎች የሚጠጣባቸው የበዓል ዕለት ሴቶች ከባሎቻቸው ጋር በአንድ እንደዚህ ብለው የሚጠጡት ገበያ ላይ ይጠጣል። ሲቀጥል ኢቨንት ላይ የተጣሉ ሰዎች ሲታረቁ በአንድ ላይ ይጠጡ። በቃ ቅሬታቸውን መሀላቸው ላይ በበጠሳቸው ይጠጡ በአንድ ላይ ይጠጣሉ። እና ሲቀጥል ደግሞ ቅሎችን ተመልከቱ። ጽሑፉ የምን ጽሑፍ ነው? መስቀል አለው። መስቀል ያ ኦርቶዶክስ አይታችሁታል። ሲቀጥል የምታዩዋቸው የቆዳ ወንበሮች ለየት እየታዩ ናቸው። ቆዳ የሚሰሩት ከበሬ ቆዳ የሚሰሩ ናቸው። በዋናነት እዚህ ማትራስ ወይም ላይ መደረጊያ ማታ ላይ የሚጠቀሙት የበግ ቆዳ ይሄ ነው። አቦ ሸማኔ ጥፍር ነው። አቦ ሸማኔ ማለት የዓለማችን ፈጣኑ እንስሳ ነው። እና ምን አለ መሰላችሁ ከተማ ሎቲ ጌጡ አይደለም። ልጅም ሴት ብቻ ወንድ ልጅ ግን በፍጹም ዝም ብሎ አይቀርጽም። ዝም ብሎ ጆሮ አለኝ ብሎ የተተበስቱ የበርጋራ መስዋዕት ነበር ገድሎ ቆዳውን ገፉ ለብሶት መጥቶ ካሳየውት ወንድ ልጅ ብቻ የሚበሳ የሚገርም ነገር ነው። ቤት ለእግዚአብሔር እንላለን ይወራል በየከተማው። ግን ቤት ለእግዚአብሔር አሁን ላይ ከተማ ላይ አይሰራም። ግማሹ ይፈራል፣ ግማሹ ለጥሩ ነገር አይመጣም ይላል። በቃ ብዙ ነገር አለ እና እዚህ ጋር ደግሞ ቤት ለእግዚአብሔርን በተግባር የሚኖሩ ሰዎች ናቸው። አንደኛ በረት አለ። በረቱን ከጎናቸው የፈጣሪን አምሳል ከጎናቸው አድርገው ነው የሚኖሩት። ሁለተኛ ግራና ቀኝ አልጋ አስቀምጠው የገባ የሄደውን የወጣ የሄደውን የመሸበትን የተራበ እየገባ ቤታቸው ያርፋል። እንዲሁም ደግሞ ያው ዘመድ ልጅ አባትን አይሰማም። ሚስትም ባሏን ሁሉም የተፋጠጠ ነው እና እዚህ ጋር ደግሞ እሱ ያስቀመጣትን መንካት አይችልም። ባህልን መጣስ አይችልም። ባህልን ከጣሰ ያ ሰው ከባህል ያፈነገጠ ሰው ተብሎ ነው የሚነገረው፣ ይወቀሳልና በጣም የሚገርም ነገር ነው። እሱን ደግሞ መረዳት የሚቻለው ከአቀባበል ጀምሮ ነው። የእናቶች ፍቅር አሰጣጥ፣ አቀባበላቸው፣ አሳሳቃቸው በቃ ከድሮ ጀምሮ ነው ሲቀበሉ የሚሉትና በጣም ነው ደስ የሚሉት። እኔ እንደው ቢፈቀድልኝ እዚህ ብኖር ደስ ይለኛል። አንዱ ቆዳ ገሎ ገፎ መጥቶ ያገባል። ገሎ ገፎ አምጪ ነው እዚህ አድርገሽ እሺ ታቻ ይሄ
በጣም ጠንካራ ነው። ጠንካራ ይዟል። ቆዳው ራሱ ይዞታል። ይሄ ጎራዴ ዲስ ጎራዴ ታይቶ ጣሊያን የሚዋጉበት ማለት ይሄ ለየት ያለ ነው ከሱ። ለምንድን ነው የተዘጋጀው? የእርድ ዕለት ለእርድ ነው። ቅድም እንደነገርኩ አንድ አማራና አንድ ጋሞ አይዞ ዶርዜ ኮሚኒቲ መንደር ኃላፊ ንጉስ አንድ ለአንድ ይዟል። እዚህ ሀገር ሰማሽ ይታረደው ለምሳሌ የመስቀለት ነገር ኦኬ ዕለተ መስቀል ትልቅ event አለ። እዚህ የመስቀል የታመጣ ልጅ የቤት ልጅ አይደለም። መስቀል መጥቶ በሬ ሲታረድ ያልነበረ ልጅ አይደለም። ለዛ ግዴታ መገኘት አለበት። የዛ ዕለት የመንደሩ ንጉስና ከመንደሩ የአማራ ቦዶ መንደር ማህበረሰብ አንድ ላይ ተወክሎ ለምን ካልሽ ይሄኛው ክርስቲያን እንዲሁ ሃይማኖት ያመጡላቸው ከመሆኑ አኳያ ቢግ ስቴት ለዛ አብሮ ነው መስቀል አንድ ላይ ይታረዳል። ከዛ በኋላ በአንድ ቀን እስከ 8000 በሬ ይታረዳል። አንዳችን ከተለያየ ዓለም ሀገራት ሰው ይመጣል። ብዙ ኤቨንቶች በጣም ነው ቀን ሙሉ እየተበላ የተጠጣ የተጨፈረ ነው የሚባለው። እየተመሰገነ ከብቶች ይዘለት አይጉጦሽ አወጡ ሳር ይዘጋጃል። ጥያቄ ያላችሁ አገራዚ ይስተካከሉ ለቅንትን የለም ደስ ብሎኛል። እንደዚህ ታሪክ ሰምቼ አላውቅም። እኔም ራሴ ምንም ቤቱ ቆሞ ሳይሆን ቆሞ ነው እንጂ እንደዚህ ታሪክ ያለው አይመስለኝም። ብቻችሁን እንድትመጡ አታውቁም ነበር። አናውቅም። ነነሳ አይቃ서 또 አመስግነሽ ወጣሽ። ሰሮ 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 ሰሩ ሳትፈልጊ በግድ እንድታመሰግኝ ግዴታ ተጋ ሙዜ እንሰ ሰሮ ሰሮ